السلام عليكم ورحمة الله وبركاته. ودنا የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለ አልሐምዱሊላህ ረብል ዓለሚን። ዛሬ በራሴ ቪዲዮ እቀበያለሁ። ዛሬ የምሰያችሁ የመግሉብ አሰራር ነው። ኢንሻአላህ አብራችሁን ተከታተሉ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በመስጠት አስተያየት ስጡን፣ እንዲሁም ሼር አድርጉልን እና ኢንሻአላህ አብረን እንስራ። እሺ ውዶች፣ ለመጀመሪያ እዚህ ጋር ድንች አለኝ ላጣድንች በክቡ የላኩት ከዛ እንጠፋዋለን በዘይት ካላስ ከሚደርስ ይጠበሳል። ወጥቶ ተመልሼ መጥቻለሁ። ድንቻችን በዚህ ነው ያስፈልግና እንደዛ አድርገን እናወጣዋለን። ካላስ ከሚደርስ እንጠብቀው። እንደዛ አድርገን ድንቹን ጠብሰነዋል ማለት ነው። አሁን ቀጣይ ስራ እንሰራለን ማለት ነው። ተመልሻለሁ ልጆቼ። አሁን ቀጣዩ ስራችን እዚህ ጋር ዶሮ አለኝ፣ የተላጠ ዶሮ ጨው ጨምሬበታለሁ። እዚህ ጋር የተለያዩ ቅመሞች ኩርኩም፣ ፍልፍል አስዋድ፣ ከሙን፣ እንደዚሁም የአረቦች ቅመሞች ያኔ ተጠቃላይ ማለት ነው። ከዛ አብረን እንጨምረዋለን። ከዛ እንቀላቅለዋለን። እንደዛ አድርገን እንዲታያችሁ ነው እናንተ እንደዛ አድርገን እንቀላቅለዋለን። ታያችሁ ለዚህ ጨው ጨምሬበታለሁ። አሁን ቀላቅለዋል። እንደዛ አድርገን ቀላቅለዋል። ቀጣዩ ስራችን ምንድነው? ዘይት ውስጥ አድርገን እንጠብሰዋለን። ይሄንን ማለት ነው ለትንሽ ሰዓት ቀላ እንዲደልልን እንጠብሰዋለን። አሁን ምን እናደርጋለን? ዘይት ውስጥ እንጨምራለን። ታርገን ከሚያስፈልግ ድረስ እየተገላበጥ እናበስለዋለን። ቀጣዩ ስራ እንሰራለን። እሺ ወጥቶ ዶሮአችን እንደዚህ እየበሰለልን ነው። አሁን እኛ ወደ ሌላ ጋር አቀያይረን ቀጣዩን ስራ እንሰራለን ማለት ነው። ሌላ ስራ እንሰራለን። እኛው ጋዝ እንጨምራለን። አይታያችሁም? እዚህ ጋር ይሆንላችሁ። እዚህ ጋር ነው ቀጣይ ስራችን እንጠዳለን። ተስታለን ዘይት እንቆርጣለን። እዚህ ጋር እንቆርጣለን። እንጠብሰዋለን። እንጠብሰዋለን። ማሮቹ ተበልቼ መጥቻለሁ። ሽንኩርታችን በዚህ መልኩ እየበሰለልን ነው። አሁን ምግብ ጨምረው ቀጣይ ስራዬ ነጭ ሽንኩርትና ዝንጅብል አብሬ አበስለዋለሁ ማለት ነው። ለምን ሰዎች አይወዱም አብሮ ሲበስል ስለሚወዱት እና በዚህ ሽንኩርቱ ጋር አቁላለዋለሁ ማለት ነው። በትንሽ ሰዓት አቁላለዋለሁ። ሽንኩርትና ለሽንኩርቱ አብሮ በስሎልናል። አሁን እንጨምረው ቲማቲም ነው። ቲማቲም እንጨምራለን። ከዛ እናጥላለዋለን ማለት ነው።
እንጨምራለን። አሁን ቀጣይ ስራችን እንዲቀጥለው ማመቻለን ኩርኩም ወይም ፍልፍል አስዋድ ከሙን እንዲሁም የአረቦች ቅመሞች ማለት ነው። ከዛ በዚህ ነው ማለት ነው። ያው ይላላል አብረን ቀላቅ ነው እንግዲህ ቀጣይ ስራ እንሰራለን። ወዲሁት ተመልሼ መጥቻለሁ። ያው ቅድም የጣርነውን ዶሮ እናወጣዋለን ማለት ነው። ቀይ ሆኖ በስሎልናል በዚህ መልኩ። ከዛ እንደዚህ አድርገን እናወጣዋለን። ታያችሁ እንደሆነ እያወጣሁት ነው ከዚህ ቀላል ከዚህ ድረስ እንጠብቀው። ካሜራው ጥራት የለውም። አሁን በዚህ መልኩ አወጣነው ማለት ነው። ቅድም የጠበስነውን ዶሮ ዘይት ውስጥ ጨምረን ያበሰልነውን ዶሮ አውጥተነዋል ማለት ነው። አሁን ቀጣዩን ስራ እንሰራለን ማለት ነው ኢንሻአላህ። ወዶች ተመሽመጥቻለሁ። አሁን ቀጣዩ ስራችን ጋር ጋር አንድ ቃሪያና ቀጭኗ ቃሪያና ከዛ ማጂ ከዛ የቅጠል ወረቃን ነው የምንጠረገው። እኛ ጋር ደግሞ ጫት ነው ለምን ይጠቀሙታል እዚህ ጋር ምን ይጣፍጣል የጫት ቅጠል ማለት ነው። ከዛ ጋር ጨምረን እናጥራለን ማለት ነው። እንግዲህ ያጣፍጣል በነገራችን ላይ ጫት ማለት ነው። ከዛ የስጋችን እንደዚህ እየበሰለ ነው። አሁን እንደዚህ አለ ታለሽን እንደሆነ አሁን ቀጣዩ ስራችን ቅድም የጠበስነውን ዶሮ አብረን እንጨምረዋለን ማለት ነው። ከስጋው ጋር እንዲበስልልን አብሬ ጨምሬ ትንሽ አጥራለሁና ትንሽ አጨምርበትና ከዛ ይበስላል መልሶ ማለት ነው። አብረን እንቀላቅለዋለን ከስጋው ጋር። ከዛ ቀጣዩ ስራችን ቅድም እናረግና እናበስለዋለን። ትንሽ ውሃ ጠብ እያደረግንበት ዶሮ እስከሚለሰልስልን ድረስ ዘይት ውስጥ ሲገባ ደረቅ ይላል፣ ስጋ ውስጥ ሲገባ ደግሞ ይለሰልሳል ማለት ነው። ከዛ እንደዚህ እያደረግን ጠብ ውሃ ጠብ እያደረግን አብረን እናበስለዋለን። ቀጣዩን ስራ እንሰራለን ማለት ነው። ወዶች ተመልሼ መጥቻለሁ። ዶሮአችንን እናየዋለን በስሏል አልበሰለም ለማለት እናየዋለን ማለት ነው። ያው ትንሽ ውሃ ጠብ እያደረግን እናበስላለን ትንሽ ማለት ነው። በስሏል ዶሮ ግን ያው ስጋው እየተረን እንደሚል ትንሽ ውሃ ጨምርበታለሁ። ከዛ በስሏል ማለት ነው። እንደዚህ እያደረግን እናበስለዋለን። መጨረሻ ላይ ድንች ይጨመራል። እንደዛ አድርገን እናበስለዋለን ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት መስጠት አባራቱን በርቺ ጠንክሪ አይዞሽ ለምትሉ ደግሞ አመሰግናለሁ። ጀዛከላሁ ኸይረን ብያለሁ። ኢንሻአላህ አሁን ቀጣዩ ስራችን ምንድነው? ሩዝ እንጥላለን ማለት ነው። ውድ ተመልካቾቻችን ዛሬ ደግሜ መጥቻለሁ። አሁን ዶሮአችንን እናያለን ማለት ነው። በስሏል መሰለኝ ማለት መጨረሻ ላይ እየደረስን ነው። አሁን እናያለን ማለት ነው። አሁን በስሏል። ቀጣይ ስራችን ጨውና ቅድም የተጠቀሰውን ድንች እንጨምራለን ማለት ነው። እሺ ውዶች አሁን ድንች አለን እዚህ ጋር ቅድም የጠበስኩት ነው። መጀመሪያ የጠበስኩት ድንች ነው። አሁን እዚህ ጋር ጨምረዋለሁ ማለት ነው። ከላይ ስጎና ስጎ ላይና ዶሮ ላይ ጨምረዋለሁ ማለት ነው። በጣም የሚጣፍጠው ምግብ አረቦች ይወዱታል ጊዜ እነዚህ ይወዱታል ምን ይሰራላቸው ደስ ይላቸዋል። ያው ግን ያደክማል። ካሜራውን እያቆምኩ ስለሰራሁት ነው እንጂ በጣም ነው የሚያደክመው። ከዛ እንቀላቅለዋለን ማለት ነው። ጨው መጨመር አለበት። እኔ ትንሽ ስለጨማጂ ስላለች ጨው ስለማይፈልጉ ብዙም አልጨምርም ማለት ነው። አሁን እንዳደረግን ትንሽ ለሳት መታረገ ነው እናወጣዋለን ማለት ነው።
ወዶች አሁን ዶሮ ጨርሻለሁ እናወጣለን አሁን ቀጣይ ስራችን ሩዝ እንጥዳለን ማለት ነው እዚህ ጋር እንጨምረውና ሩዝ እንጥዳለን ማለት ነው ስለዚህ ሩዙ እንዲታያችሁ እዛ አደርገዋለሁ ማለት ነው እዚህ ጋር ተጫለ እዚህ ጋር እንጨምረው ውሃ አለ ከዛ መልህ ወይ ጨው እንደመጣናችሁ ትንሽ ስለሆነች እኔ 4 ጨምራለሁ ማለት ነው 5 ማለት ነው እሺ አሁን እስከሚሰራልን ድረስ እንደዚህ እንከድነዋለን ማለት ነው ወዶች ሩዝ ላይ የሚጨመሩት ነገሮች አሉ ውሃና ጨው ጨምረን በኋላ እዚህ ጋር ምንድነው ባህርዛፍ የሚመስል የደረቀ ባህርዛፍ የሚመስል አለ እሱን ጨምራለሁ ወረቀ ሀል ነው የሚሉት እሺ እዚህ ጋር ደግሞ በርበሬ ያኔኛ ጋር በርበሬ ፍሬው አለች አይደል ትንሿ እሷን ጨምራለሁ እዚህ ጋር ደግሞ ሄል ፍልፍል አስዋድ ሚስማር በእኛ ጋር ቅርንፉድ የምንለው ማለት ነው ከዛ አብረን እንጨምረዋለን ማለት ነው ከዛ ቀጣዩ ስራችን ደግሞ ሩዙ ትንሽ ቀየር እንድልልን ትንሽ ከለሩ እንዲቀይርልን ኩርኩም እንጨምራለን እርድ ማለት ነው በጣም ትንሽ ሌላ ስለምንጨምርበት ማለት ነው ከዛ አርገን ሲፈላልን ሩዙን እንጨምራለን ማለት ነው ወደ ተመልካቾቼ እዛ ውሃው ፈልቶልናል የሩዛችን ጋር አሁን እንጨምራለን ሩዝ እንጨምራለን ማለት ነው እዛ ጋር ይታጠበ ሩዝ አለ ሩዝ ነው ጨምረው እንጨምራለን እንጨምራለን ስለሆነ እንዲማለቅለቅ እንችላለን ከዛ እናመስለውና ይበስላል ማለት ነው አሁን ሲበስል ተመልሰን እንገናኛለን ማለት ነው ወደ ተመልካቾቼ ሩዛችን በስሏል አሁን ሩዛችን እናወጣለን ማጥለለ ለርገን እንዲጠልልን እናወጣለን ማለት ነው ተመልሰን እንገናኛለን አህለን ውዶቼ አሁን መጥቻለሁ ሩዛችን በዚህ መልኩ በስሎልናል አጥልለናል አሁን ቀጣዩ ስራችን መረተብ ነው ማለት ነው ውሃ ስለሌለው እንደዚህ እንዲታያችሁ በዚህ መልኩ ሩዝ ጨርሰናል ማለት ነው አሁን ቀጣዩ ስራችን ይሄ ደግሞ ቅድም ያበሰልነው ዶሮ ነው አይታያችሁ እንደ ቅድም ያበሰልነው ዶሮ እንዲታያችሁ ነው አዛው ምን እናረጋለን ዶሮ ለብቻ እናወጣለን ማለት ነው በሰሃን ዶሮውን እንጨምርበት ነው ዶሮውን አስርጌ አውጣለሁ አሁን ዶሮውን ቀስ ብለን እናወጣለን ስለበሰለ ምንም አይሆን እንደዚህ እናደርግና እናወጣዋለን ማለት ነው አሁን በዚህ መልኩ ዶሮውን አውጥተናል ማለት ነው አሁን ምንድነው የቀረው ውስጥ ስጎ ማለት ነው ምናምን ስጎ ቀርቶናል ማለት እንፈልገው ማለት ነው ከዛ አሁን እዚህ ጋር ሙከባ ወይም በጣቃለን እዚህ ጋር ሩዝ ያለኝ እዚህ ጋር የሆነ ማቀለያው ነገሮች አሉ እነዚህ ከለር መቀየሪያዎች ማለት ነው ከዛ ጨምራለሁ በጣም ትንሽ ነው የሚጨመረው ስለሚያቀለው አበዛው እንደው ይታያችሁ ዝላል ከዛ እንደዚህ ቀላቀልኩት ማለት ነው ቀላቀለዋለሁ ሲበዛ ስለማይወድ ነው ልጆቹ እንደዛ አርጌ ቀላቀለዋለሁ ማለት ነው አሁን ቆንጆ ሩዝ ከሆነለት እንቀላቅለን እንደዚህ ቆንጆ ሩዝ ነው ማለት ነው አሁን ምን እናረጋለን ስጋ እንጨምራለን ማለት ነው ብስሚላ እንደዚህ እናረጋለን እንደዚህ እናረጋለን ከዛ ምን እናረጋለን ስጋ ይቀቀል የቀረውን ስጎ ከላይ እንሰንሰዋለን ማለት ነው እንደዚህ ያደርግ አሁን ከላይ ሩዝ እንጨምራለን ማለት ነው እኛ ጋር ምንድነው ፍጥነት ነው አገን ግን ሲሰራ እንደዚህ ታረጋለ ልክ እንደዛ ማለት ነው ከዛ አሁን ምን እናረጋለን
ስጎውን ወንድነቹ ማለት ነው እንደዚህ እንደሆነልን ማለት ነው አሁን ምን እናደርጋለን ሩዝ ማለት ነው እንደዚህ እናደርጋለን አሁንም ይሄን እንጨምራለን ማለት ነው እንደዚህ እናደርጋለን አሁንም ሩዝ እንጨምራለን خلاص አሁን ጨረስን ማለት ነው የኛው ልጅቷ አንዲቱ ልጅ ስጎ ስለማትበላ ለሷ ነው ያስቀራት ማለት ነው ስጎ አስበላ አሁን ጨርሰናል ይቀርራል እንጨምራለን ማለት ነው አሁን ጨርሰናል ይታያችኋል ብዬ ተስፋ አለኝ ይሄው ቆንጆ ማለት ነው እንደዛ አድርገን ቀላቅለዋል አሁን ምን እንሰራለን ያስቀረውን ዶሮ ከላይ እንጨምረዋለን ማለት ነው እጄን ንጹህ ስለሆነ ጓንቱ ንጹህ ስለሆነ እንደዛ ነው ከዛ እንዲናረጋለን ከዛ ከላይ እንዲናረጋለን ማለት ነው አያችሁት ቆንጆ ነው ማለት ነው ከዛ ምን አለኝ እዚህ ጋር ይሄን መጨረሻ ላይ ነው ባክዳንስ እና ከዝብራ አለኝ ከላይ ጨምርበታለሁ እንዳያርጌ ማለት ነው እንደዛ አድርገን እናሰምራለን ማለት ነው ይበቃዋል እንደዛ እንቀላቅላለን አሁን ቆንጆ ሆነልን ማለት ነው ይታያችኋል አሁን እንደዛ አድርገን ሰራን ማለት ነው እንደዛ አድርገን እናቀርባለን ከዛ ዝጋ ሎሚዎች አሉን እንደዛ አረግና ኋላ ላይ ስለሚያነሱት ነው እና እንደዛ አድርገን ቆንጆ ሩዝ ሰራን ማለት ነው ስሙ መግሉባ ይባላል መግሉባ ነው የሚሉት አረቦቹ ከወደዳችሁት ላይክ ሼር ኮሜንት አስተያየታችሁን ጻፉልኝ በርቺ ለምትሉ ጀዛከላህ ኸይረን ብያለሁ ሞክሩት ቆንጆ ነው ያው ባለሙያ ነኝ ልል አልችልም ከኔ በለጡ ብዙ ባለሙያዎች አሉ ግን ያበቁትን ማሳወቅ ቅንነት ስለሆነ ያበቁትን አሳውቂያችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ